እናቱን የናቀ ክፋትን ሰብሳቢ የቱ ትውልድ ነው ከተባለ እንደዚህ ትውልድ ከወዴትስ አለ? ይህ ትውልድ ነው የፍጻሜው ዳኛ በፍርድ ዙፋን ፊት የሚቆም ተረኛ እንደየስራው ጌታ እስክገለጥ ድረስ ለሰራው ጠበቃ ሆኖ ሲመላለስ ቀን ጊዜው ደርሶ መዝገቡ ሲከፈት ያኔ ነው ዋይታው ጥርስ ማፋጨት። ለአሁኑ ግን በእውነት ትውልዱ ተበላሽቷል ስቷል ከመንገዱ ይጥፋ ሳይሆን ይዳን ስለሆነ ጽሑፉ ወንጌልን ይዛችሁ ትውልድን አትርፉ ይላል። አጭር በጣም አጭር ስነ ጽሑፍ አለች የሁለት ደቂቃ ሰላም ይቀርባልኝ። አንድ አይነ ስውር በእጁ ደማቅ ብርሃን ያለው ፋኖስ ይዞ በጨለማ በመንደር ውስጥ እየሄደ ነው። አንድ ሰው ድንገት ሲያልፍ አየውና ፋኖሱን ሲያይ ተገርሞ ጠየቀው፣ ይቅርታ ወንድሜ በእጅ ፋኖስ አብርተህ ይዛል እንዳትደናቀፍ ነው እንዳልል እንደማያይ አይነ ስውር ነህ። የማታይ ከሆነ የፋኖሱ ብርሃን ምን ይጠቅምሃል አለው። ይህ ነህ ልክ ነህ፣ የፋኖሱን ብርሃን አላይም። የሚይዘው እኔ በጨለማ ውስጥ ሲሄድ እንዳልደናቀፍ አይደለም። ሆኖም በጨለማ ውስጥ ብርሃን ሳልይዝ ከሄድኩ ሰዎች እኔን ስለማያዩኝ ከእኔ ጋር እንዳይጋጩ ወይንም እንዳይደናቀፉ ነው። ፋኖሴንን ከያዝኩ በብርሃኑ እኔን ያዩኛል ብሎ መለሰለት። ወዳጄ በዚህ ጨለማ ዓለም ስትሄድ የልብህ አይን በመታወሩ ምክንያት የማታያቸው ብዙ እንቅፋቶች አሉ። አረ እኔ እውር አይደለሁም ካልክ ሀብታም ነኝና ባለጠጋውኛለሁ አንድም ስንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪንም ድሃም እውርም የተራቆትክም መሆንህን ስለማታውቅ ነው። በጨለማው ዓለም ስትሄድ ለራስ ብቻ ሳይሆን ለሌሎችም ማሰብ ትገደዳለህ። እውነተኛውን ፋና ክርስቶስን በጉያ ከያዝክ ሰዎች እሱን አይተው በአንተ ከመሰናከል ይድናሉ። አለዚያ ግን በአንተ ምክንያት የሚደናቀፈው ሰው ብዙ ነው። ዲያቆን ሄኖክ ኃይሌ መጋቢት 25 2013 ዓ.ም ከጻፈው ጽሑፍ ነው። አንድ አመስኪኝ ሰዓት ማልጨርስ ከሆነ አመስኪኝ አቆማለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኤልያስ በሰረገላ ሰወረው ደመና ኤልያስ በሰረገላ ሰወረው ደመና 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 በሰረገላ ደመና ደመና በሰረገላ በመንፈስ ቅዱስ ኃይል በሰረገላ ታነጻ በስሙ በሰረገላ ይታደሉባታል በሰረገላ ጽድቅና ስላመኑ በሰረገላ ቤተክርስቲያን በሰረገላ የእግዚአብሔር በሰረገላ አነሳሽ በደሙ በሰረገላ አማኑኤል ጌታ በሰረገላ ኤልያስ በሰረገላ ሰወረው ደመና 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 በሰረገላ ደመና ደመና በሰረገላ በሰማይ ለሚኖር በሰረገላ የእግዚአብሔር መንግስት በሰረገላ መገለጫ ይሁን በሰረገላ የምድር በረከት በሰረገላ የቅዱሳን አምላክ በሰረገላ አድሮ ሚኖርባት በሰረገላ መላእክትና ሰው በሰረገላ ያመሰገኑባት በሰረገላ ደመና ደመና በሰረገላ ደመና ደመና በሰረገላ ኤልያስ በሰረገላ ሰወረው ደመና ኤልያስ በሰረገላ ሰወረው ደመና 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 በሰረገላ ደመና ደመና በሰረገላ የሕይወት መገኛ በሰረገላ የጽድቅ ታዛነሽ በሰረገላ አጌጥሽ በመንፈሱ በሰረገላ በደሙ ተሰርተሽ በሰረገላ አምላክ ተገለጠ በሰረገላ ከሰማያት ወርዶ
በሰረገላ ስርየት አግኝተን በሰረገላ ባንቺ ተዋህዶ በሰረገላ ደመና ደመና በሰረገላ ደመና ደመና በሰረገላ ኤልያስ በሰረገላ ሰወረው ደመና ኤልያስ በሰረገላ ሰወረው ደመና 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 በሰረገላ ደመና ደመና በሰረገላ ሁሉን አሳልፋ በሰረገላ ጸንታ የኖረች በሰረገላ ከቶ ስትናወጥ በሰረገላ በሲኦል ደጆች በሰረገላ የዲያብሎስ ሴራ በሰረገላ ቀስቱ ያልነካት በሰረገላ ያልተቀላቀለች በሰረገላ ተዋህዶ ንጽሕት በሰረገላ ደመና ደመና በሰረገላ ደመና ደመና በሰረገላ 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 ሰወረው ደመና በሰረገላ 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 ሰወረው ደመና አሜን አሜን። ስለ መዝሙሩ የመዝሙሩ ባለቤት ልዑል እግዚአብሔር ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነልን ይሁን። እኔ ባጎደልኩ አነጠፍኩ ያጎደልኩ ብላት ድንግል ማርያም ትቀበልልኝ ትሙላልኝ። አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። እግዚአብሔር ይስጥልን። አሜን አሜን። በእውነት ወንድማችን ቃልህን ያሰማልን ዝማሬ መላእክትን ያሰማልን ዝማሬ መላእክትን ያሰማልን ጸጋን ያብዛልን የአገልግሎት ዘመንን ሳትረዝም ያድርገው በቤት ያጽናልን። እናመሰግናለን። ያብስራን ተሰደማል ወይ መድኃኒዓለም አንድ ራቆችኝ እንዴት አመሻችሁ? ደህና ናችሁ? አሜን። እንኳን ደህና ቆያችሁኝ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አክብራችሁና ፈቅዳችሁ ወዳችሁ ስለጠራችሁን ከልብ እናመሰግናለን። ፈጣሪ ያክብርልን። እሺ እኔም አንድ ግጥም አነባለሁ ካለን ሰዓት አንፃር። በጉብዝና ወራት ይላል። በወንድማችን አቤኔዘር ሳሙኤል ተጻፈ። በጉብዝና ወራት የአልፋነት ወራት ዳዴ ማለት አልፎ የልጅነት ወዙ ጠረኑ ተራቅፎ የዘመን እርዝመት በብዕር ተጽፎ የጨቅላነት ማብቂያ ገደብ ተበጅቶ ይባላል ጉብዝና እድሜ ተለክቶ። ታዲያ በዚህ ዘመን በጉብዝና ወራት የጨከነ ወጣት ዓለምን የተዋት እሺ ለእግዚአብሔር እምቢ ለኃጢአት ብሎ ያመለጠ ከሚመጣው ጥፋት ማን ጎበዝ ተገኘ ከዚህ ዘመን ወጣት? አንተስ የኔ ወንድም ምንድነው ዓላማ? መድረሻ ወዴት ነው ከወዴት ነህ? ስንት ጊዜ ወድቀ ስንት ጊዜ ተነሳ የዓለምን ፈተና መልሱ